ኢስላም በዘፈቀድ ህግና ደንብ የሌለው የፈለጉት ሰዎች እየተነሱ የፈለጉትን ነገር የሚያደርጉበት እምነት አይደለም። ለእያንዳንዱ ነገር ድንበር አለው፣ ህግ አለው፣ ስነ ስርዓት አለው። ህጉን የሚያበጀው ስርዓቱን የሚደነግገው አላሁ ተባረከ ወተዓላ ነው። እንዲሁም ነቢያችን ዓለይሂ ሰላቱ ወሰላም አላህ የፈቀደላቸው ነው ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም ኢነላሃ ሐደ ሑዱደን ፈላ ተዕተዱሃ ይላሉ። አላሁ ተባረከ ወተዓላ ድንበር አድርጎላችኋል፣ እነዚህን ድንበሮች አትተላለፏቸው ይላሉ። ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላሉ? ኸጠ ረሱሉላህ ሰለላሁ ዐለይሂ ወሰለም ኸጠን ሙስተቂማ። የአላህ መልእክተኛ ነቢያችን ዐለይሂ ሰላቱ ወሰላም ከዕለታት አንድ ቀን ቀጥ ያለ መስመርን አሰመሩ አሉ። ወኸጠ ኹጡጠን ዐን የሚኒሂ ወዐን ሽማሊህ። ከዚያም በኋላ በስተግራና በስተቀኝ በኩል የተለያዩ መስመሮችን አሰመሩ። ከዛም መሃል ላይ ያለው ቀጥ ያለውን መንገድ ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑህ፣ ይህ ቀጥ ያለው መንገዴ ነው ተከተሉት። ወላ ተተቢዑ ሱቡል፣ መንገዶችን እንዳትከተሉ። ፈተፈረቀ ቢኩም ዐን ሰቢሊሂ፣ ቀጥተኛው መንገድ የሳቱ በግራና በስተቀኝ በኩል የተሰመሩ የሆኑ የተሳሳቱ መንገዶችን እንዳትከተሏቸው። ወዐላ ኩሊ ረእሲ ኸጥ ሸይጣኑን የድዑ ኢለይህ፣ በእያንዳንዱ በስተግራና በስተቀኝ በኩል በተሰመሩ መስመሮች አናት ላይ ሸይጣን አለ ወደ ራሱ የሚጠራ ብለዋል። የሙስሊሞች መንገድ የነቢያችን ዓለይሂ ሰላቱ ወሰላም መንገድ ነው። ካሰመሩት መስመር ውጪ ወደ ግራና ወደ ቀኝ መውጣት አይፈቀድም። እያንዳንዱ ለምስራው ዒባዳ መረጃ ሊኖር ይገባል። እኛ ሙስሊሞች ሌላ ነገር እንኳን ይቀርና ስናስነጥስ አልሐምዱሊላህ የምንልበት ምክንያት መረጃ ስላለን ነው። ነቢያችን ዓለይሂ ሰላቱ ወሰላም ይህንን ስላስተማሩን ነው። ስንገናኝ አሰላሙ ዓለይኩም ወዓለይኩም ሰላም የምንባባለው ነቢያችን ዓለይሂ ሰላቱ ወሰላም ይህንን ስላስተማሩን ነው። ሌላ እንኳን ይቀርና ቤታችን ስንገባና ስንወጣ በቀኝና በግራ፣ ሐማም ስንገባ በግራ እግራችን ስንወጣ በቀኝ እግራችን የምንወጣበት ምክንያት ነቢያችን ዓለይሂ ሰላቱ ወሰላም ስላስተማሩን ነው። አንድ ሰው ሌላ እንኳን ይቀርና ሲያዛጋ ምን ማድረግ እንዳለበት አስተምረውናል። ተኝቶ ቅዠት ቢያስቸግረው ምን ማድረግ እንዳለበት አስተምረውናል። ሽንት ቤት ገብቶ ሲጸዳዳ እንዴት እስቲንጃ ማድረግ እንዳለበት ነቢያችን ዓለይሂ ሰላቱ ወሰላም አስተምረውናል። ምንም ያስቀሩት ነገር የለም። ዛሬ እናንተ ወደ አብሬት የምትንጋጉ እህትና ወንድሞች፣ አባቶችና እናቶች፣ አንደኛ ይህ ሁሉ ግርግር፣ ይህ ሁሉ ህዝብ እዚህ ቦታ ላይ ሲሰበሰብ ይህንን ቀን ስታከብሩት መረጃችሁ ምንድን ነው? ለምንድን ነው ይህንን የምታደርጉት? ምን መረጃ አላችሁ ብትባሉ ምንድን ነው መልሳችሁ የሚሆነው? ከዚህ አልፎ ተርፎ እዚህ ቦታ ላይ ሽርክያት፣ ሽርከል አክበር በአላህ ላይ ሽርክ የሚሰራበት ቦታ ላይ ነው። የአብሬ ሼክ ድረሱልን የሚባልበት ቦታ፣ ጠብቁን የሚባልበት ቦታ ላይ፣ ስለት የሚታረድበት ቦታ ላይ ነው። እንዲሁም ደግሞ የተለያዩ ቢድዕያቶች የሚሰራበት ቦታ ላይ ነው። ሙንከራት ፊስቅ የሚሰራበት ቦታ ላይ ነው። ይህ ሁሉ የወንድና የሴት ጋጋታ፣ ይህ ሁሉ ድብልቅልቅ ብሎ መጨፈር፣ ይህ ሁሉ የሚቃመው ጫት፣ ቢላህ ዓለይኩም هل أمركم ربكم بذلك؟ الله ይህንን እንድንሰራ አዞናል። እያንዳንዱ ዒባዳችን የተገደበ ከሆነ፣ ለእያንዳንዱ ዒባዳ መረጃ የሚያስፈልገን ከሆነ
ሳስነጥስ አልহামዱሊላህ እምልበት ምክንያት መረጃ ስላለኝ ከሆነ አብሬት ስንሄድና ይሁሉ ጋጋታ ስንፈጥር መረጃችን ምንድነው? አባቶቻችን ያገኘንበት መንገድ ነው እምትሉ ከሆነ ቀድሞ የነበሩ አጋሪያኖችንም ነብያችን አለይሂ ሰላቱ ወሰላም እኔ ላይ የተወረደው ወደኔ የተወረደውን ቁርአን ተከታተሉ ሲባሉ በነተቢዑ ማ አልፈይና አለይሂ አባአና አያንተን መንገድ አንከተልም አባቶቻችን ያገኘንበትን ነው የምንከተል ብሏቸው ነበር። የናንተንም መልስ መረጃ ሳይኖራችሁ ሼክ እምትሏቸው እምትወዷቸው ወይም ቀድሞ የነበሩ አባቶቻችን ሲያደርጉ ስለነበር እናደርጋለን እምትሉ ከሆነ ትላንትና ለነበሩ አጋሪያኖች መልስ እንዳልሆነ ሁላ ለናንተ መልስ አይሆናቸውም።